ቤተሰብ እንዴት አደራችሁ? ደህና አደራችሁ ወይ? ሁሉ ሰላም ነው? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እናንተ እንዴት ናችሁ? ስራ፣ ጤና፣ መግባት መውጣት፣ የእናንተ የተባለ ነገር ሁሉ ሰላም ነው? እኔ ጋር እግዚአብሔር ስም የተባረከ የተቀደሰ ይሁን። እኔ ሰላም ነኝ። ጌታ ይባረክ። ዛሬ የሆነ ነገር ልንገራችሁ። ይሄ የምታዩት ወተት ወምልክ ነው። እንደምናውቀው ቆንጆ ወተት ፍሬሽ የቤታችን በራሴ እጅ ያዘጋጀሁት ነው። ይሄን ያመጣውን ለምንድን ነው ለእናንተ ልነግራችሁ የፈለግኩት። አሁን ለምሳሌ እኛ ሴቶች ብዙ ጊዜ ያቀረናል ወይም ደግሞ ሆዳችን ያቃጥለናል ምናምን፣ ስሜቱ የተለየ ስሜት ሲሰማ ውሃ ነው የምንጠጣው እና ውሃ ማፊ ፋይዳ ውሃ ለጤንነት ጥሩ ነው። ግን እንደዚህ ልባችሁ ድክም ስላችሁ የሆነ ስሜታችሁ ሲቀያየር ምናምን ወተት ጠጡ። እሺ ወተት ጠጡ። ወተት ጥሩ ነው። እኔ ሰሞኑን ትንሽ ቅባት የበዛ ነገር ሲበላ አይመቸኝም። ከትላንት ጀምሮ የሆነ ስሜት ማለት ልክ አይደለውም። ለዛ ምንድን ነው ያሰብኩት፣ ማታም ጠጥቻለሁ። በእርግጥ በቀን 3ቴም 2ቴም 4ቴም ጠጣለሁ። እኔ ችግር የለም ስላለ ማለት ነው። ስለሌለ እናንተ ደግሞ የለም ብላችሁ ዝም አትበሉ። የሆነ ነገር ልባችሁን ሲያቃጥል እና ደግሞ ሆዳችሁን ሲያቃጥል የሆነ ሰውነታችሁ ሌላ ስሜት ከተሰማ ወተት ጥሩ ነው። ወተት ለሁሉም ነገር ጥሩ ነው እና አንደኛ ያቀዘቅዛችኋል፣ ሁለተኛ ደግሞ ከውሃ ይሻላል እንደዚህ ሲያቃጥለን ምናምን። አሁን እኔ ቀዳለሁ ለራሴ ልቅደና እንደዚህ ቅድት ታደርግላችኋለሁ ማለት ነው። ይሄ ምንድነው የምናደርገው? ጥጥት እናደርጋለን ማለት ነው። በዚህ ጥጥት እንደምታዩት ንጹህ ወተት የቤት ወተት ያው ዋው በጣም ነው የሚጣፍጠው። ትንሽ ፍሪጅ ይፈልጋል። አሁን ስላወጣው ነው። እኔ ግን ችግር የለም እጠጣለሁ። እና የሆነ ስሜታችሁ ሲቀያየር ወተት ፈልጉ። ቤታችሁ ፍሪጅ ውስጥ ምንም ማንኛውም ወተት ፈልጉ፣ ጠጡ፣ ራሳችሁን ጠብቁ። እሺ ውሃ ብቻ አትጠጡ። ውሃ ጥሩ እየሆነ ሳለ ውሃ ብቻ አትጠጡ። ወተት ካገኛችሁ ጠጡ። ሀሊብ አለ፣ ሀሊብ መረከስ የሚባል አለ። ሀሊብ እሱንም ጠጡ። ሀሊብ መረከሰ ሀሊብ ብቻ አላቅም፣ ማንኛውም ወተት ጠጡ፣ አትፍሩ። እሺ እና አመሰግናችኋለሁ ውድ ቤተሰቦቼ፣ በጣም ወዳችኋለሁ፣ አከብራችኋለሁ። እንግዲህ ዘላለም ህይወታችሁ እንደዚህ እንደ ወተት ነጭ ይሁን። ነጭ ህይወት ኑሩት። ነጭ የሆነ እድሜያችሁን ጨርሳችሁ ኑሩልኝ። እኔ ዛሬ ነጭ በጠዋት አሳይቻችኋለሁ። እንግዲህ ዘመን ህይወታችን ነጭ እንደ ወተት ንጥት ይበልልኝ። የኔ ውድ ቤተሰቦች ጌታ እግዚአብሔር ባላችሁበት ቦታ ሰላምን፣ ጤና፣ ፍቅርን ያብዛላችሁ። እንግዲህ ወተት ለሁሉም ነገር እንደ ወተት ነጭ ወይ እንደ በረዶ ነጭውን ይባላል። ስለዚህ እናንተም እንደዚሁ በሉት። እንግዲህ ምርቃትን አሜን ብላችሁ ተቀበሉ። ጌታ ከእናንተ ጋር ይሁን። መልካም ነው ልመኝላችኋለሁ። እኔ ወተቴን እንጠጣለሁ። እናንተም ያላችሁት ወተት ቤት ውስጥ ማንኛውም ወተት አትፍሩ፣ ጠጡ። በቃ ወተት ጥሩ ነው። እሺ